ከመገናኛ ወደ ቡልቡላ መሄድ ታክሲ ውስጥ ነው። ታክሲው ሞልቶ ስለነበር ሶስተኛ ላይ ነው ተደርቤ የተቀመጥኩት። አጠገቤ ያለው ልጅ ጠበበሽ እንዳልተመቸሽም አይደል ምናምን ሲለኝ አይ ችግር የለውም ምናምን ብዬው ያው ጠጋ አለልኝና መንገዳችንን ቀጠለ። በጣም በተደጋጋሚ ይደወልለታልና ሱቅ ዘግቼ ነው ወደ አንተ እየመጣሁ ታውቃለህ አይደል እኔ ጊዜ እንደሌለኝ አዘጋጅልኝ እቃውን አደራ ምናምን ማላውቀው ሰፈር ነው እየመጣ ያለሁት ምናምን በቃ በጣም ነው ስልክ የሚያወራው ልጅ። በመሀል እኔም ስልክ ተደወለልኝና ስልኬን ከቦርሳ ውስጥ አውጥቼ አወራሁና መልሼ ግን ቦርሳ ውስጥ አልከተትኩትም በእጄ ያዝኩት። ረዳቱ ሂሳብ መሰብሰብ ሲጀምር 50 ብር ሰጠውና የሁለት ሰው አለው። ከዛ እኔ ልከፍል ስል አይ የኔና አንቺን የከፈልኩት እንዳትከፊ ምናምን አለኛለች። ወደ ቡልቡላ ስንቃረብ የኔ እህት ቡልቡላ ነው እንዴ ሰፈርሽ እቃ ልቀበል ነበር ወደዛ መሄደው ሰፈሩን አላውቀውም ንግድ ባንክ ያለበትን ታውቂያለሽ ምናምን ሲል አዎ አውቀዋለሁ እንደውም እኔ እሱን አልፌ ስለሚሄድ አሳያለሁ ምንም ችግር የለውም አልኩትኝ። ሳየው በቃ የባለስልጣን ልጅ ነው የሚመስለው ሱፍ ይዟል ዶክመንት ይዟል በጣም ስልክ ይደወልለታል። ይሄው እየደረስኩ ነው እኔ ሰፈሩንም አላውቀውም ሰው ነው የሚያሳየኝ በቃ ልክ ስደርስ ትወጣልኛለህ ምናምን ይላል። በመሀል ውይ ስልኬ ዘጋ በእናትሽ ምናምን አለና ተናደደ። ኧረ ችግር የለውም ይሄው እንደውም ደርሰናል ብዬ ንግድ ባንክን አሳየሁት። ቤቱን ስለማላውቀው አንድ ያስደውኛለኝ ቁጥሩን በቃለ ታውቀዋለህ ስለው አዎ ሲለኝ ፓተርኑን ከፈትኩና ሰጠሁትኝ ስልኬን። ከዛ ደውሎ ላውድ አረገና ይሄው ደርሻለሁ እዚህ ጋር ነኝ የትኛው ቤት ነው ምናምን በቃ እሺ እየወረድኩልህ ነው በቃ መጣው አለው። የቆምንበት ቤት G+4 ነገር ነውና ከታች ሱቆች አሉት ከላይ መኖሪያ አይነት ነው። ወደ ፎቁ እያየ በሰዓት ቤቱ ጋር ገባ ብለህ ምናምን ነበር ያለኝ። ሰዓት ቤት ይታይሻል እንዴ ያለኝና እኔም ወደ ህንጻው ሳይ የሆነ የሰዓት ቤት ማስታወቂያ አለ። ከዛ ያኛው መልሶ ይደውልና ገባ በላ ወደ ህንጻው ይሄው እየወረድኩ ነው እኔ አይሰማም ደረጃው ጋር ጠብቀኝ ምናምን ይሏል። ይሄኛውም እሺ መጣው ይልና ስልኩን ሳይዘጋ ዶክመንቱን እንቺ ያዥ ቶሎ ተቀብየው መጣው ብሎ እየሮጠ ወደ ህንጻ ይገባል። ከዛ በኋላ ባዮ ሊመጣ ነው ጠጋ ብዬ ጥበቆቹ ነራ አሁን የሆነ ልጅ ገብቶ ነበር እንደዚህ ብዬ ስነግራቸው ከዚህ በፊት ታውቂዋለሽ አሉኝ። አይ አሁን ታክሲ ውስጥ ነው የምንተዋወቀው ተባብሬው ነው አስደውይኝ ብሎኝ ስላቸው በቃ ወጥቶ ነው የሚሆነው እንግዲህ ሻሻ ተሰርተሻል ማለት ነው መውጫ አለው ለካ በጀርባ ህንጻው ማለት ነውና እያለቀስኩ ወደ ቤቴ ገባው። ስልካችሁን ለማንም ሰው አትስጡ፣ በተለይ ባለባበሴ በምታዩት ነገር ምናምን አትሸወዱ።